በረጃጅም ሰማይ ጠቀስ ፎቆች መኪናዎችና እረፍት በሌላቸው ሰዎች የተጨናነቀ ከተማ ውስጥ የሚኖር አንድ ወጣት ነበር። ወጣቱም የትልቅ መስሪያ ቤት ስራ አስፈጻሚ ሆኖ የሚሰራና ቀኑን ሙሉ ኢሜሎችን በመመለስ በስብሰባና እቅድ በማውጣት ያሳልፋል። የመስሪያ ቤቱ ሰዎች ለቡና እረፍት ሲሰበሰቡ ተሰብስበው ሲስቁና ሲጫወቱ ይህ ሰው ያለ ምንም እረፍት ይሰራ ነበር። ያለ ስራ ምንም የምትባክን ደቂቃ ልትኖር አይገባም ብሎ ያምናል። ገፍቼ ካልሰራው ከሰው አላቀራለሁ ብሎ ለራሱ ይናገራል። ነገር ግን ምንም አይነት ስራ ቢያሳካም ሰላምና እርካታ የሚባል አይሰማውም። ጭንቀትና ውጥረት እንደ ጥላ ጆሮው ላይ ተጋርደውበት ይህ ባይሆንስ ይሄ ቢሆንስ እያሉ ያንሸኳሽኩበታል። አንድ ምሽት ለብቻ መስሪያ ቤት ቁጭ ብሎ ድካም ተጫጫ ነው። ጭንቅላቱ ውስጥ ይጮህበት ጀመር። እድሎች ቢያመልጡኝስ፣ ባይሳካልኝስ፣ ባይሆንልኝስ፣ ያለኝን ሁሉ ባጣስ። በጭንቅላቱ ውስጥ በፈጠረው ሐሳብ መተንፈስ እስከሚያቅተው ድረስ ሲከብደው ወደ ውጪ ለመውጣት ወሰነ። ለምን እንደሆነ ሳያውቅ እግሩ እንደመራው በመስሪያ ቤት አቅራቢያ የሚገኘው ፓርክ መራመድ ጀመረ። አየሩ ደስ ይላል። ከረጅም ዓመት በኋላ ከኮምፒውተሩ ላይ ፊቱን አነሳ። ጥቂት እንደተራመደ ቤንች ላይ ተቀምጦ እርግቦችን የሚመግብ ሽማግሌን አየ። ሽማግሌው የተለየ ነገር አለው። አይኖቹ ሰላምን ያንጸባርቃሉ። የተረጋጋ ነው። የሆነ የህይወት ሚስጥር ተረድቷል ማለት ነው አለ። ከዚያም ጥሎ ማለፍ ስላልቻለ አጠገቡ ሄዶ ተቀመጠ። አዛውንቱም ሰው ቅን ፈገግታውን ካሳየው በኋላ በጣም የተረበሽከው ለምንድን ነው አለው። እኔ ሁልጊዜ ስለ ወደፊት ስኬቴ ተጋለሁ፣ ሮጣለሁ፣ ነገር ግን ምንም ባሳካ እርካታ አይሰማኝም። ከዚያም ሽማግሌው ስለገባው ራሱን ከነቀነቀ በኋላ በማሞቂያ ይዞት ከመጣው ሻይ በትንሽ ስኒ ቀዳና ጠጣ ብሎ ሰጠው። ወጣቱም ግራ በመጋባትና በመጓጓት ስሜት ሆኖ ሻውን ፉት ብሎ ዝም አለ። ሻውም ሙቅና ዘና የሚያደርግ ነበር። ሽማግሌውም አየት ታደረገውና ሻው እንዴት ነው ብሎ ጠየቀ። በጣም ጥሩ ነው ብሎ መለሰ። ሽማግሌውም እሺ ንገረኝ፣ የመጀመሪያውን ፉት እንዳልክ ቀጣይ ላይ ፉት ብለህ የምታጣጥመውን አሰብክ ወይስ የመጀመሪያውን አጣጥመህ ተደሰትክበት? ወጣቱም ጸጥ አለ። ከረጅም ጊዜ በኋላ ወደ መኖር እንደተመለሰ ተሰማው። ሽማግሌው ወደ እርግቦቹ ጠቆመና እያቸው እስኪ ስለ ነገ አይጨነቁም፣ የነገው ምግብ ከየት ይምጣ ከየት አያሳስባቸውም፣ እናም እግዚአብሔር ይመግባቸዋል፣ የዕለቱን ስለሚኖሩ ነፃ ናቸው። ወጣቱም ወደ እርግቦቹ ተመለከተ። ከዚያና ከዚህ እየበረሩ ፍርፋሬን ይበላሉ። የረኩ ይመስላል ካለ በኋላ ደገመና ጠየቀ፣ ነገ ምግብ ባያገኙስ? ሽማግሌው ፈገግ ብሎ እሱ ነገ ነው፣ የነገውን ነገ ይጋፈጡታል፣ ዛሬን ግን ደስተኛ ናቸው ብሎ መለሰለት። የወጣቱ ልብ ሲቀየር ተሰማው። በዚያን ምሽት ወደ ቤት ሲጓዝ የሽማግሌውን ቃላት ጆሮ ላይ አንቃጨሉበት። በቀጣይ ቀን ስራ ቦታ ሲሄድ ትንሽ ለውጥ አደረገ። ምሳ ረፍት ላይ ብቻውን ጠረጴዛው ላይ ከመብላት ይልቅ ከባልደረቦቹ ጋር ተቀላቀለ። ቀን ላይ ሚስቱን ደውሎ አናገራት። ምሽት ላይ በቢሮ መስኮት በኩል የፀሐይን መጥለቅ እየተመለከተ እግዚአብሔር በዙሪያ የሰጠው ነገር ሁሉ መልካም እንደሆነ አየ።